ሰላም እንዴት ናችሁ? ይሴለኝ ዛሬም ሌላ ታሪክ። ዛሬ የምነግራችሁ በቃ ይሄን ስራ ከጀመርኩ ጊዜ ጀምሮ የሚያጋጥመኝ የነበረ የሴት ተማሪዎች ችግር ግን ስቲል አይደለም ሊጠፋ ሊቀንስ እንኳን በፐርሰንት ያልቻለ በጣም በቃ እኔ በጣም እያበሳጨኝ ነው ይሄንን ቪዲዮ የምሰራው። የእውነት ነው። አንዳንድ የጻፍኳቸው ማስታወሻዎችን ሳይ አንዳንድ የሚያበሳጩኝ የሚያናድዱኝ ሀሳቦች አሉ። ይሄ ግን በጣም ነው በቃ ማለት በጣም ነው የምናድደው። ምን ሆነ መሰላችሁ? አንዱን ታሪክ ልምዘዝና ከዛ በኋላ በደንብ እያንዳንዱ ነገር ኦርደር አድርጌ ያስቀምጥላችኋለሁ። የዛሬ 3 ዓመት አካባቢ ነው አንድ ተማሪ ሽንት መጣ አለችኝና ከክፍል ወጣች። ከዛ ሽንታ ተመልሳ ስትመጣ እንደመጀመሪያው ቁጭ ብላ መጻፍ አልቻለችም። ምንድነው ያደረገችው? ጠረጴዛው ዴስክ ነው። ይሄ ከጠረጴዛና ወንበሩ አንድ ላይ ተጣብቆ የሚሰራው ድሮኛ የተማርንበት አይነት ዴስክ ነው። ለሁለት ብቻ ነው የሚቀመጡበት። መሀል ላይ ስፔስ አለ ለነሱ እንዳያጨናንቃቸው ተብሎ ማለት ነው። ከዛ እዛ ዴስክ ላይ መጀመሪያ ቁጭ ብላ መጽፍ የነበረች ልጅ መጣችና አሁን እንደዚህ ጎንበስ ነገር ብላ ነው የምትጽፈው ማለት ነው። ከዛ አንድ ጊዜ አየኋት፣ ቁጭ ብለሽ ጻፊ ያልኳት። ሁለተኛ አየኋት፣ ቁጭ ብለሽ። ሶስተኛ በቃ ማለት ተናደድኩና ለምን ደሞ አትታዘዘው ነገር ብዬ ዛሬ ምን ሆነሻል? ለምን ቁጭ ብለሽ ማጽፊው ምናምን ነገር ስላት አይደለም ሚስ ቁጭ ካል ስቀመጥ ያቃጥለኛል። ወዲያውኑ የሽንት ቱቦ ኢንፌክሽን እንደሆነ ገባኝ። እነዚህ ህፃናት ሴት ልጆች መጀመሪያ በዳይፐር ይጠበሳሉ። ከዛ ከፍ ሲሉ ደግሞ እንደው ከ101 ወይ 2% ሁሉም አይደለም በቃ የተወሰኑ ትንሽ ወላጅ እናቶች አሉ ወይም አሳዳጊዎች ወይም ደግሞ ተንከባካቢዎች አሉ ልጆችን ሴት ልጆችን ራሳቸውን እስከሚችሉ ድረስ ባባቸው የሚያጥቡላቸው። ከዛ ወዲያውኑ ገባኝና ነይ ጋር ምናምን አልኳት። ከዛ አቃጠለኝ፣ ሽንቴን ስሸና ያቃጠለኛልና አቃጠለኝ። አሁንም ከዛ ከተቀመጥኩ የባሰ ያቃጠለኛልና እስከሚረሳኝ ድረስ ጎንበስ ልበል ብዬ እኔ ልቀጣል። በጣም ነው የተናደድኩት በእውነት። ከዛ አሳዘነችኝና ውሃ አልነበረም አለ ሁለቴ እንዳያቃጥለኝ ብዬ ስሸና ስላቃጠለኝ ስታጠብ ድጋሚ እንዳያቃጥለኝ ብዬ ሳልታጠብ ነው የመጣው። ይውሲ ምንድነው መሰላችሁ የሚሆነው? እኔ አሁንም ቢሆን ላልገባችሁ ልንገር። ኢቭን አባቶችን ብትሆኑ ማንኛውም አሳዳጊ ወላጅ በሴት ህፃናት ዙሪያ ያላችሁ ልጆች ሰዎች ይህንን ማወቅ አለባችሁ። ሴት ልጆች ራሳቸውን ችለው ሰውነታቸው አድጎ ማፈር እስከሚጀምሩ ድረስ እናት ወይም አሳዳጊ ወይም በቅርብ ያለ ማንኛውም ሴት ሴቷን የመንከባከብ የማጠብ ንጽህናዋን የመጠበቅ ግዴታ አለበት። ይሄንን ስል በቃ እኔ እንደ ትእዛዝ ነው የምለው ማለት ነው። ይሄንን ቪዲዮ የምታዩ የትኛውም ሴት በዙሪያ ያለችን ሴት ህፃን የመንከባከብ ግዴታ አለባት። ከዛ ልጆቹ ምንድነው የሚሆኑት መሰላችሁ? ዳይፐር ይፈታሉ። ከዳይፐሩ በኋላ የተወሰነ ጊዜ ነው እናት ወይም ደግሞ አሳዳጊ የሚያጥቡት። ከዛ ልጆቹ ቶይሌት ይገባሉ አይደል? ቶይሌት ገብተው እናት ምንድነው ቼክ የምታደርገው? ውሃ መኖር አለመኖር ነው። ቶይሌት ውሃ ነበር? አዎ። ታጠብሽ? አለቀ። እንዴት ነው የታጠብሽው? አናስተውልም። ልጆቹ ሴቶቹ ልክ እንደ ወንዶች አይደለም። እኛ ሴቶች ቁጭ ብለው ሽንት ሲሸኑ እና ካካ ሲሉ የሚታጠቡት የተለየ መሆን አለበት፣ የተለያየ መሆን አለበት። ለምሳሌ እሺ ሽንታቸውን ሸንተው ዝም ብለው ተጥብ ብለው ወጡ። ካካ ሲሉ ወደፊት ነው የታጠቡት ወደ ኋላ ነው የታጠቡት? ይሄንን ማን ነው ቼክ የሚያደርግላቸው? ካካ ላይ ባክቴሪያ የለም። ከወዲህ በኩል ካካቸው አልፎ ወደዚህ ከገባ እነሱ ላይ ችግር አይፈጥርም? ይሄንን ቼክ የማድረግ የማን ኃላፊነት እንጂ እኮ ቤተሰቡ ዳሃ ሆኖ ቤተሰቡ አቅም ቸግሮት ቤተሰቡ መታጠቢያ ውሃ አጥቶ ምናምን አይደለም። ሁለተኛ ነገር ደግሞ እነዚህ ህፃናት ሽንታቸውን ሸንተውም ሆነ ማንኛውም ሰዓት ላይ ባባቸውን በሚሸት ሳሙና ማለት እቃ በታጠበበት ሳሙና መታጠብ እንደሌለባቸው፣ ከሻወር ጄል ውጪ ምንም አይነት ፈሳሽ ሳሙና መጠቀም እንደሌለባቸው ለሰውነታቸው። ሲቀጥል ደግሞ ምግብ በልተው እጃቸው በርበሬና ቅባት በነካ እጃቸው ባባቸውን መንካት እንደሌለባቸው ማን ሊያስተምራቸው ነው? ገባችሁ? እንደው እኮ ከስንት አንዴ አንዳንድ በቃ የገለጠልን እንደዚህ ሚሶች አንዳንዴ ልንናገር እንችላለን፣ ላንናገርም እንችላለን። እነዚህ ልጆች እድሜ ዘመናቸውን ራሳቸውን ችለው በምን ምክንያት ምን እንዳጋጠማቸው በህይወታቸው አሟቸው ቆስለው እስከሚድኑ ድረስ ይሞቱ ምን እየጠበቅን እንደሆነ እኔ አላውቅም። በጣም ነው ግራ ይገባል። ከዛች ልጅ በዛ ምክንያት እንደሆነ ስለገባኝ፣ ስለዚህ እንዳያቃጥልሽ ፈርተሽ ነው ያልታጠብሽው? አዎ። ስለዚህ እኔ ልጠብሽ? እሺ። የቅርብ ጊዜ ታሪክ ነው። አብረውኝ የነበሩ ፓርትነሮች ያስታውሳሉ። እችን ልጅ እስከምትድን ድረስ ይዣት ቶይሌት እየሄድኩ ሸንታ ስጨርስ ውጭ ቆሜ ጠብቃትና ሸንታ ስጨርስ ሚስት ስትለኝ ገብቼ እንደዚህ እንዳታፍር ወደ ሌላ እያየው አጥባት ነበር። ከዛ ይዣት ሄድኩ፣ አጠብኳት እና ተቃጠለች ልጅ። በቃ አንገበገባት አውቃለሁ። ግን ቁስሉ ከዛ በላይ ኢንፌክሽን እስከሚፈጠር ዝም ከምን በሰዓቱ ውሃው ቢያቃጥላት ይሻላል።
ኢሚዲየት ለእናቷ ደወልኩኝ። እናቷ መጣች። እናቷ ላይ በቃ እንዴት እንደጮህኩባት አላውቅም። በጣም ደነገጠች። እኔ እንደዚህ እንደሆነ አልነገረችኝም። አይነግሩም ልጆች። እኛ በባህሪያችን ባህላችን በራሱ ማለት ነው ዳቦይና አመመኝ ብትልች ልጅ ምንድነው የሚታሰበው? ኢሚዲየት ጭንቅላታችን ላይ የሚመጣው ሌላ ኔጌቲቭ ነገር ነው እንጂ ሽንቷን ሸንታ ባለመታጠባ ወይም ሽንቷን ሲሸና በንጽህና ባለመጸዳዳቷ ይሄ ነገር ተፈጥሯል የሚለው ነገር ላይ ወይ ከሕክምና በኋላ ወይም ደግሞ ባለሙያ ካስረዳን በኋላ እንጂ ኢሚዲየት የሚመስለን ቆስሎ ቀልቶ ብናየው ተደፍራ ነው ወይም የሆነ ሰው ነክቷት ነው ተብሎ ይታሰባልና ይሄንን እንትን ስለሚፈሩት ልጆቹም አይናገሩ። ወላጆቹስ እንዴት ነው የምንጠይቀው? ሽንትሽን ሸንተሻል? ታጠብሻል? እንዴት ነው የታጠብሽው? በደንብ ታጥበሻል? ካልሆነ እኔ ልጠብሽ። ዛትማች ጠብቁ በር ላይ እኔ አውቃለሁ። አንድ ጓደኛ ነበረች ሴት ልጇ የመጀመሪያ ልጇ ነችና ልጅቷ ዳይፐር ከፈታች በኋላ ኬጂ ዴኬር ትውላለች። ከዴኬር ስትመጣ ውሃ ይዛ ጠብቃ ሸንታ ካካም ትበልሽን ታጥባ ኢቭን 6-7 ዓመቷ ሆኖ ታጥባታለች። እኔ ከሌለው የምትታጠቢው እንደዚህ ነው ብላ ታሳያት ነበር። ስለዚህ ወይ እንደዛ ማሳየት አለባችሁ። ቁጭ አድርጋችሁ በስነ ስርዓት አስረዷቸው። የራሳቸው ሰውነት ስለሆነ ይገባቸው። ካልሆነ ግን ልጆቻችንን ጨረስናቸው። ፕሊስ አሁን እስቲል ይሄ ነገር አልተቀረፈም። ዘንድሮ 2-3 ልጆች አጋጥሞኛል። በቃ እኔ አቀባቸዋለሁ። ሲያማቸው እኔ ያውቃለሁ። ጌታ ምስክሬ። በቃ ወይ እግራቸውን ገጥመው ነው የሚራመዱት፣ ወይ ተነስተው እንደፈለጉ መሆን አይችሉም። ዲስኮምፈርትድ ናቸው። ውሃ በደንብ አይጠጡም እንዳይሸኑ ብለው በቃ እኔ ማአት ምክንያት ምልክት ልነግራችሁ ይችላል። ስለዚህ ፕሊስ የሴት ልጆች ወላጆች በደንብ ጥንቃቄ አድርጉ። እዚህ ነገር ላይ በደንብ ጥንቃቄ አድርጉ። የከፋ ነገር ይመጣል ወደፊት እና ወዳችኋለሁ።